የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ደምሳሳው ግን እናንተ ሰፈር ያለውን ተናገሪ ካላችሁኝ በመደዳ ካሉ 20 ቤቶች በፊት 10 ተረጆች 10 ረጆች ነበሩ። አሁን ግን 20ም ተጠራርተው እርዳታ ፍለጋ ነው የሚሄዱት። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። እኔ የምለው ግን እንዲህ አይነት ፓስተሮች ጸጋቸውን ግለሰቦች ላይ ከሚያባክሉ ለምን ሀገሪቱን ራሷን አዳራሽ ድረስ ጠርተዋት ይሄን ያህል ሚሊዮን ዶላር ባንክ አካውንትሽ ውስጥ ገብቶልሻል አይሏትም? እኔማ ካልሆነ መንግስትዬ ለምንድን ነው ከዚህ ሰውዬ የማይበደረው አልኩኝ እኮ። እኔ መቼም በጣም የሚያሳስበኝ ይሄ ሰውዬ እንግዲህ በማግስቱ ሰከም እያለ ባንክ ሄዶ ባንክ አካውንት ውስጥ ያለው 113 ብር ነው ሲሉት ባንከሩን ከፓስተሩ የሚያስታርቅበት መንገድ። ጌታዬ ይሄ ህዝብ እኮ የህክምና ወጪውን የሚያሟላለት የሄልዝ ኢንሹራንሱ አይደለም። እኔ ነኝ ደራሽ ለወገን የሚለው ዘፈን ነው። ድሮስ ዘንድሮስ ኩላሊቱን የሸጠ ሰው ኩላሊቴን በ10 ሚሊዮን ብር ሸጫለሁ ብሎ ውልና ማስረጃ ሄዶ ሲፈራረም አይተህ ታውቃለህ? ማለቴ ቢልማ ኖሮ ውልና ማስረጃ ያሉ ሰራተኞች ራሳቸው ውል ለመዋዋል ተሰልፈው ውል የሚያዋውል ሰው ይጠፋል ነበር። እኔ ምለው ግን ይሄ ነገር ውልና ማስረጃ እንደ ቤት እንደ መኪና ምናምን ይሆን እንደ ውሉ የሚፈጸመው? ማለት አንድ ለጋሽ ለሚለግሰው ሰው ኩላሊቴን ሰጥቻለሁ ብሎ የሚፈርመው የት ነው? ታየኝ እኮ እኔ ገሌ ተባልኩ ግለሰብ ኮድ 05 አዲስ አበባ የሆነ ጥቂት ያገለገለ ኩላሊቴን ገሌ ለተባለ ሰው በፈቃድ የሰጠው ሲሆን ገሌም በአግባቡ ተንከባክቦ ለሰሪው ለፈጣሪ ያስረክባል። ይህን ውል ሰጪ ካፈረሰ በተጨማሪ አንድ የሰውነት ክፍል ይከፍላል። ተቀባይ ግን የተሻለ ኩላሊት ካገኘ በጨረታ አይገደድም። ፊርማ ምናምን የሚል ነገር። በነገራችን ላይ አንዳንዴ የሰውነት ክፍልን ስለመለገስ ሲወራ ትዝ የሚለኝ ነገር አለ። ለምሳሌ አይኑን የሚለግስ ሰው ከሞተ በኋላ ነው የሚለግሰው። መቼም በቁሙ እያለ ቃል ይገባና ከሞተ በኋላ ይወሰዳል። እና ታዲያ ምናልባት አንዳንድ ጊዜ የምንሰማቸው ነገሮች አሉ። እገሌ ከሞተ በኋላ ተነሳ የሚባለው አይኑ ከተወሰደ በኋላ ሰውየው ቢነሳ አይኑ ይመለስለታል ወይስ መቀሊቶ ይባላል? ጌታዬ እንቀልድበት ብለን ነው እንጂ ሰዎች ከሞት በኋላ ወደ ህይወት የሚመለሱበት ፕሮባቢሊቲ 0.001 ምናምን % ነው። እና 0 ለበዛበት % ብለህ ከልግስና አትጉደል። እንደውም የለገስከው ሰው ቀብር ላይ ተገኝቶ ያለቀሰልህን ካላለቀሰልህ እንዲያይል ማድረግ። በእርግጥ እኛም ሀገር መሪ ላይ በትክክል መቀለድ ይቻላል፣ ምንም ችግር የለም። የቀድሞ መሪዎች ከሆኑ ማለት ነው።